አንድ እግዚአብሔርም አብራምን አለው፣ ከአገር ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። ሁለት ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ሦስት የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አራት አብራምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብራምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አምስት አብራምም ሚስቱ ሶራና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኛቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። ስድስት አብራምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። ሰባት እግዚአብሔርም ለአብራም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ስምንት ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። ዘጠኝ አብራምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ። 10 በምድርም ራብ ሆነ። አብራምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርን። 11 ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃሉ። 12 የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። 13 እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። 14 አብራምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። 15 የፈርዖንም አለቆች አያት፣ በፈርዖንም ፊት አመሰገናት፣ ሴቲቱንም ወደ ፈርዖን ቤት ወሰዷት። 16 ለአብራምም ስለ እርስዋ መልካም አደረገለት፣ ለእርሱ በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። 17 እግዚአብሔርም በአብራም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። 18 ፈርዖንም አብራምን ጠርቶ አለው፣ ይህ ያደረግህብኝ ምንድር ነው? እርስዋ ሚስትህ እንደሆነች ለምን አልገለጥህልኝም? 19 ለምን እህቴ ናት አልህ? እኔ ሚስት ላደርጋት ወስጃት ነበር፣ አሁንም ሚስትህ ናት፣ ይዘሃት ሂድ። 20 ፈርዖንም ሰዎቹ ስለ እርሱ አዘዘ፣ እርሱንም ሚስቱንም ከብቱንም ሁሉ ሸኛቸዋ።